ባይዘው በዚህ ዘመን በረካና እየተወደዱ ያሉ ሰዎች መልካም ሰዎች አይደሉም። ነሞቲ አመጃለታሙ ጅሩ ነሞተ ደንሳሞት በክፋት ተሞሉ ነሞታ ሀሜን ናንጉ ተመ ገዳዎች እጀስቶታ ስም አጥፎት ወረ መቃነ ማባለሰን በዘር ሰውን የሚለይ ሳ ወረ ነማደባሰን ያገለገሉ ሰውን የሚጠሉ ኦዶ ተጃጅለ ነው ወረ ነማሚዳን እንደዚህ አይነት ሰዎች ነው ዛሬ የተወደዱ። ነሞታ ከከናት ነሞት ነማብራት ፍረ ተማቀቡ በረከት ተለዩ አሉ። አሁንም አመለ ነሞት ዱጋተና ፍለተ መጅራ ኤልያስ በዛን ዘመን እንደዚህ ኤልያስ በረሰን ደከነጀ ኤልዛቤልን ድምጽ ሰማና ጀጀ ኤልዛቤል አገት እኔ መኖር አልፈልግም አለ። አንጅራችሁን በርባድ እሞታለሁ አለ። አንዱ አጀ የሶስት ቀን መንገድ ሄደ። ጉያ ለፈጉያ ሰዲደ በሄደበት አደት ደመ ሽሽት የሚሄድ ሰው ነሚዴ ተከናደ የሚበላው ነገር የለም። ዋኛቱን ቀብ የሚጠጣው ነገር ዋውኑ ቀብ ግን እየሄደ ጋሩ ወደ ደሙ ጅሩ ቻው አይደለም ብላተና ከሱ ጋር ነበር። ኮፊንጅሩ ሙጫንቲቃ ወይ ሰወል እንጅራቱ ሞት ፍለጋ እየሄደ ዱአ በርባሰ ደሙ ጅራ ሪሞ በተተኛ ጊዜ ቤላይ አደን ተየት ድምፁ መጣ። ሰገደኑት እንዲህ ለሚል አከና ከጀት ኤልያስ የምትሄድበት መንገድ ሩቅ ነው። ከራት ደንቱ ዴራ ተነሳና ብላ አለው። ከኛንዱ ወደን እንጀራ የለ ቡደን እንጅሩ ውሃ የለ ብሻን እንጅሩ የሚጋገር ሰው አልነበረ። ናሚክ ቡደን ባሱ በዛ አካባቢ ሆቴል አልነበረ። ሆቴል እንጅሩ ናነሰ ነገር ግን ዱብ ፍሞ ወደ ጥፋት እየሄደ ያለው ሰውዬ ናምችን ከረባቲ ደሙ ጅሩ ሞታለሁ እያለ ያለው ሰውዬ ዱአ በርባሰ ነምች ደሙ የእግዚአብሔር አጀንዳ አለበት። ያደ ዋቃት ጉባኤ የእግዚአብሔር መንፈስ በላዋል። ሀፉረ ዋቃት ጉባኤ እሱ ላይ የነበረውን ቅባት አላየም። ዲባታይ ፍራጅሩ ትናንትና ብዙ ድል አድርጓል። ካኔስ ከጅራ ትናንትና ብዙዎቹን ከፊቱ አንስቷል። ካኔት ነመበጫ ፊድሩ አካሰ ነገር ግን ዛሬ ዱብ ፍሞዳ የሸሸው ምንድን ነው? ወኒ ነደደት ወሬ ነው። ኦዱኔት ወሬ የሚባል ኦዱ ወኒ ጀና ከጦር ይበልጣል። ወራነጫ መንደር ያስለቅቃል። መንደር ቀዲስ ወገብን ይፈታል። ሂዳ ከይሲሲ ይሄ ወገብ ፈቶ የተቀመጠ ሰው ነምጪ ሂዳ ይከተተ መጣና እንደዚህ አለ። ሩፌት ያከነጀን ኤልያስ አለ ተነስና ታይቲ ብላ ኛት የምትሄድበት መንገድ ከራት ሩቅ ነው አለ። ያ ሸደን ልክ ከእንቅልፍ ስነቃ ወኒ ሪባከው ውሃ አገኘው። ይሻኩኖት እንጎቻ አገኘው። ኦንጎቻን ጀናኑ ለኩኖት ተነሳና በላ። ፉካየኛ በልቶም ጠጥቶም ተኛ። ኛቴ ከየት ሁለተኛ ጊዜ መጣ። ሩፌ አማ ኤልያስ ለምን ትተኛል? ማፍራት ተሰ አትተኛ፣ ይራፍን ተነስ። ታይ የምትሄድበት መንገድ ከራት ደ ሩቅ ነው አለ። ወራዳ ለካ ይሄ ሰው ነምጭኩን ምን አለ መሰላል? ማን ትጅራ ሰይጣን የእግዚአብሔር ፕሮግራም በሱ ውስጥ አለ። አጀንዳው ካን ሰገንታ ፕሮግራሙ አላለቀም። ሰገንት ጆባነ እግዚአብሔር እነሱን ሊሰራ የፈለገው አላለቀም። ኢሳዋቂ ወንዶቹ በርባደራባ ፕሮግራም እያለ ዋቂ ሰገንታው ሰውየው ሞትን ይፈልግ ነበር። ነምጭ ዱአ በርባደጀ አንተ አቲ የእግዚአብሔር አጀንዳ ካንተ ጋር ካለ ኤጋ ያዲ ዋቀስ ቤተሰብ ባያውቅ ጎሲዮስም ቤ ዘር ባያውቅ ጎሲ ከሲቤ አብሮ የምታገለግሉ አገልጋዮች ባያውቅ ነሞተ ተጃል ፕሮግራሙ ባንተ ካለ እግዚአብሔር አምላክ እሞታለሁ ብትል ራሱ hindu አውጣት ጀታ አይገልህም፣ ሲጀ ወደ ስራ ይወስድሃል። ሁጂ ፊሱ አንድ ሰዎችን ከፍ አድርግና አሜን ብለህ ተጋባ። አይገርምም? ነማማ ደፋቺሱ ኤልያስ ከበላ ኤግኛት እንዱ ከጠጣ ኡነ እንዱ በኋላ ኡነ እንዱ በጣም የሚገርማችሁ ወይንስ ማ ደፋቺሱ እግዚአብሔር ቁጣ ሰማችሁ። ሙፊ ዋቀረቂታኒ ኤልያስ ለምን ሞትን ትጸልያለህ? አቲ ማፍዱ አከዳት ለባኦል አምላክ ያልሰገዱ ወረ ዋቀ ባኦል አንተ የማታውቃቸው አቱኑ ቤን በዓይን ፊት እንደምንመን የሆኑ ወረ ሲዱራ አመቱ የተጠሉ ነሞተ ጅበታ የተረሱ ወረ ተደማ ማንም የማያውቋቸው ወረ የኑለበ ከዛሬ ሀጋዳ ለሆዳቸው ገዳፊት ለሚፈልጉት ነገር ሳይኖሩ ዋምባ ለእግዚአብሔር አምላክ ተለይቶ ዋቃ ፈን ያደባ በሰው ዓይን የማይታዩ ወረ ይለነማት ዕቃቅ የመሰሉ ወረ ዲዲ በአንተ ፊት ያልተገለጡ 7,000 ነቢያት አለኝ አለ። ዋቆ ተኩራት ኩመት ገና ለባኦል አምላክ ያልሰገዱ ዋቀ ባኦል ዲም ከመሳ ማሳካት አለ ዲክላሮያ ካለ በኋላ ኤጊ ጀደንዱ ኤልያስ ተነሳ፣ ካይ ታጠቀ። ሂዳቴ 40 ቀንና 40 ሌሊት ጉያ ፍርተማ ፈልጋ እስከዛ ተራራ ጋራጋራ ሰኒ ሄደ ይላል። ጋራጋራ ሰኒ አንድ ቀን በላ፣ ጉያ ተቆና አንድ ቀን ጠጣ። ጉያ ተቆና 40 ቀንና ጉያ ፍርተማ 40 ሌሊት አልካ ፍርተማ ምንም ሳይበላ ለማዶኛት እስከ ተራራው ሄደ። ጋራጋራ ደረ ይሄ ማለት ምን ማለት ነው? ተነቹ ማንጀቹ መጽሐፍ ቅዱስ ውስጥ ክታብ ጉልጉሉ 40 ቀንና 40 ሌሊት ጉያ ፍርተማ ፈልጋ ፍርተማ ገብቶ ሳይበላ ሳይጠጣ ጾም ጸሎት ያደው የጨረሰ ኢየሱስ ብቻ ነው። ከጾም ጸሎት ኢየሱስ ነው። ያው ግን ኩገሩ ኢየሱስ ጾሙ ነው የበላ። ኢየሱስ ይሄ ግን ኩኒ በኢየሱስ እጅ የተጋገረው እንጀራ በላ። ያገ ቡደን አርከዋቃቲ ያኛ በጸሎቱ ኃይል ሄደ። ኩሞ ሁነ ጸሎት ይሄ ደግሞ ኩኒሞ በክርስቶስ እጅ በተጋገረው እንጀራ ቡደን አርከ ኢየሱስ ድንባፈመ በላና ጠጣና ኛቴት ዱቅ 40 ሌሊትና ጉያ ፍርተማ 40
40 ቀን ተጓዘ። ይሄ ማለት የእግዚአብሔር ፕሮግራም ባንተ ውስጥ ካለ መኪና ሳይኖር ጥሩ ቤት ሳይኖር ወደ ግቡ ትደርሳለህ። ይሄ የእግዚአብሔር ፕሮግራም ነው።